Abba. Udah bet. Abba. Abba. Udah. Apa? Apa Abba? Apa dokter? Diyorum እዚህ ጋር መተኛት አባ መተኛት ነው የምፈልገው። ኧረ አባ ቤት እንግባ አባ። አባ አባ አቤት አባ በጣም ረቁሶኛል። Apa? 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 ምንድን ነው? ሰዓት ረፍቷል። ሳልተኛ ነጋ እንዴ? እናትስ? ውዴ በጣም ይቅርታ። መጠጣት እኮ ሳልፈልግ ነው የጠጣሁት። ይሄን ምክንያት ነው መስማት የሰለቸኝ። ሳልፈልግ ነው የጠጣሁት። አንተ ምን ፈልገህ ጠጥተህ ታውቃለህ? እኮ ላስረዳሽ። አታስረዳኝ። ሁሉ ምክንያቶች የፈጠራ ናቸው። እሺ ግን ይቅርታ ሜሪ፣ ሁለተኛ አልጠጣም። ይኸው ከጠጣ እቺ ምላሴ ትቆረጥ። እኔ በጣም ራንቺ እንድታዝኝ አልፈልግም። እኔን ተወኝ። ስለ ተባረክ አታስብም? አባቴ ካልመጣ ብሎ ብርድ ላይ አይደል እየጠበቀ? ና የኔ ጀግና ናልኝ። ሁለተኛ አላመሽም። ፍቅር ይቅርታ አደረግሽልኝ? እኔ አድርጌልሃለሁ። የግቢውን ተከራይ ይቅርታ ጠይቀው እና በዛው እንደማታመሽ ንገረው። እሱም ተቀይሞኛል እንዴ? አዎ እንደ ተከራይ አይደለም እኮ እንደ ቤተሰብ ነው እየተንከባከበ ያለው። ግድ የለም ካስቀየምኩት አሁን ወጥቼ ይቅርታ ጠይቀዋለሁ። አንቺ ብቻ አትከፊብኝ። ይቅርታ
እንዴት አደርክ? ሰላም ነው? በጣም ይቅርታ። ለምን? ማታ እያመሸው። ኧረ ምንም ችግር የለውም። ደግሞ እኮ በስራው አላምሮ ትንሽ ዘና ማለት አለበት አይደል? ቢሆንም ተከራይ መረበሽ የለበትም እኮ። ለማንኛውም ዝም ብለህ እችን አመሻሽበት። በጣም ይቅርታ። እሺ፣ ሰላም ነው። እሺ፣ ሰላም አለሽ። ቶ አንተ ሂድ፣ ግባ አንተ። ይሄ ሰውዬ በቃ ለመደበት ማለት ነው። ውይ ምን ላርግ ብለህ ነው? ያሰራስሮኝ እኮ ነው። ወድጄ መሰለህ? ተባረክ ባይኖር ኖሮ ብን ብዬ ነበር የምጠፋው። እንዴ ሰው እኮ ነኝ። እሱ የሚያምረውን የሚያምረኛል። አንቺ በቃ ተረጋጊ። አንድ ጥጋበኛ ትቦዝን ካልከተትኩ አይለኝም። አልሰማችሁም እንዴ? አንተን ሳናስተኛ እንዴት እንተኛለን ብለን ደግፊ ውስጥ እያስተኙኝ ቀስ በቃ ደህና ደሩ። እሺ ደህና በጣም አመሰግናለሁ። ምንም ምስጋና ያስፈልገው? አንቺ ብቻ ራስሽን ጠብቂ። አሁን ይሄ ልክፍት ነው እንጂ አንቺን የመሰለች እራት አልበላህም አይደል? እንደ ማታ ቆንጆ እራት አዘጋጅ ልመጣልሽ። ወይኔ ይፈላ። ቆይ ከኔ ጋር ስለሆንሽ ደስተኛ አይደለሽም? ልክ አልሰራው። እሱማ እኔም ላንቺ ብዬ ነው እንጂ ልክ አልሰራም። አዎ ቢሆንም ልክ አልሰራንም። አሁን መሄድ አለብኝ። ተረጋጊ። ቆይ እሺ እናትስ? አላየኋትም። በጠዋት ወዴት ሄዳ ነው? አለሁ ጉዴ አለሁ ጉዴ። ተነሳህ እንዴ? እኔ እኮ ሳጣሽ አስቀየምኩሽ እንዴ ማታ? ኧረ አላስቀየምከኝም። ቁርስ አስተራረፈድ አይደለ? ችግር የለውም። እዛ ጓደኞቼ ጋር እበላለሁ። አባቢ በጊዜ ነው። ምን ይዤ ልምጣ? ምንም ሳሰክር ከመጣ ይበቃኛል። ምን አይነት ሰው ነኝ ግን? ከራሴ ችግር ለመሸሽ ብዬ ሚስቴን፣ ልጄን
እንዲህ ችግር ውስጥ ልክተት እንዴ? በስመ አብ እንደው እኮ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር። ምንድን ነው አሁን የማደርገው? እሺ ፍቅር በጊዜ እመጣለሁ። ባትመጣም እጠብቅሃለሁ። እሺ የት ሄዳለሁ? እዚሁ ነኝ። ታዲያ ምግቡ ለማን ነው የምታዘጋጀው? ለዓለም አድርሼ ልመጣ ነው። አባዬ ብር እየሰጠ አይደል እንዴ? ራሱ ገዝታ ይበላል። የምን ብር ተከራይነን እንዴ? ይኸውልህ ተባረክ። በላይነሽ ከሄደ ከአቡሽ ጋር ተጫወት። እኔም ገበያ አድርሼ እመጣለሁ። እሺ? እሳቸው የሉም፣ ለቅሶ ሄደዋል። ነገ ነው የሚመለሱት። ባይኖርም ከአቡሽ ጋር ተጫወታ። አቡሽ ራሱ እዚህ ልቀት እያለኝ ነበር። በቃ ሄዳልኩ። ሂድ። አንቺም አባዬን ጠልታችሁኛል። ምን ብለሽ ነው እንደዚህ እየተበሳጨ ወጣው? አባሬ ነውና አቡሽ ጋር ሄዶ እንዲጫወት ልመጣ ስል ነው የመጣኸው። ምን እሰራለሁ እዚህ? ቆንጆ ምግብ አዘጋጅቼ እልሃለሁ። ምግቡ እንኳን ይቅርብኝ። ከምግቡ ይልቅ አንቺ ናፍቀሽኝ። አሁን እንደዚህ ነው አሌክስ ቢመጣስ? ሳይጠጣ ቢመጣ? እንደዛማ ከሆነ ስለታችን ሰመራ ማለት ነው። አይደክመንም፣ አንሸከመውም። በዛ ላይ ደግሞ ስንሰራረቅና ስናረቅ ደስ የሚል ግን ምን ዋጋ አለው እንደዛ ያደረገው እንጂ ውዴ ፍቅር 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 ልጄ ልጄ እንዳልከው በጊዜ መጥቻለሁ። ቆይ አንዴ
አባቢ ተነስ እንጂ አባቢ ተነስ እንጂ አባቢ ማንም የለም እንዴ? አዎ ማንም የለም በአንተ ምክንያት። አዎ አባዬ አንተ ስትሰክር ነገሮች ሁሉ ተበላሹ። ካሁን በኋላ ግን አትስከር እሺ አባዬ? ለእኔም ለአንተም ለጤናም ስትል እባክህ አትስከር። የኔ አባት